ሰላም እንዴናችሁ ውድ ቻናሌ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ እነዚህ ስማርት ስልኮች ገበያ ላይ የምናገኛቸው ስክሪኖች ማለት ነው የተለያዩ ናቸውና እነዚህ ስክሪኖች እንግዲህ በአይነት ደረጃ እንዴት አድርገን ማለየት እንደምንችል በዚህ ቪዲዮ ሳያችኋለሁ። ከዛም ውጪ ደግሞ የስክሪን ጥራታቸው ምን ይመስላል ስክሪኖቹ ደረጃ በደረጃ እንግዲህ ስክሪን ጥራታቸው የተለያየ ነውና እነዚህ ስክሪኖች እንግዲህ ጥራታቸው እንዴት አድርገን ማለየት እንደምንችል የተወሰነ እንግዲህ በዚህ ቪዲዮ ለማስረዳት እንሞክራለን። በመጀመሪያ ደረጃ እንግዲህ ስክሪኖችን በገበያ ላይ የምናገኛቸው በአብራጫው በሁለት አይነት መንገድ እናገኛቸዋለን። እሱም ዊዛውት ፍሬም እና ዊዝ ፍሬም የምንላቸው አሉ። ከፍሬም ውጭና ከነ ፍሬማቸው የምናገኛቸው ስክሪኖች ናቸው። በመጀመሪያ ደረጃ ዊዛውት ፍሬም የምንላቸው ስክሪኖች ያሳያቸዋለሁ። እንግዲህ ከፍሬም ውጭ የምናገኛቸው ስክሪኖች ብቻቸው የሚሸጡ ናቸው። ይሄ ባለ አንድ ኬብል ስክሪን ነው፣ ግን ዊዛውት ፍሬም ነው፣ ከፍሬም ውጭ ነው። ነገር ግን አንዳንዶች ደግሞ ሁለት ኬብል አላቸው አሉ። ዊዛውት ፍሬም ሆነም ሁለት ኬብል አላቸው አሉ። ከዚህ ጋር እንደምትመለከቱት የሳምሰንግ የኤ13 ስክሪን ነው እና ግን ሁለት ኬብል አላቸው። ከላይ አንድ ኬብል አለ፣ ከታች ደግሞ የሚኒ ቦርድ ኬብል አለ። እዚህ ጋር የምታዩት ሶስተኛው ላይ ደግሞ የተወሰነች ከላይ ሰንጠቅ ብላ ያለች። ነገር ግን ከሁለተኛ ካለው ጋር ምንም የተወሰነ የሚለይ ነገር የለም። ምንድነው ልዩነቱም? አንደኛው ኬብል ቀጥታ መስመሩ ከታችኛው ካለው ሚኒ ቦርድ ጋር ይገናኛል። አንዱ ደግሞ ቀጥታ ከስክሪኑ ጋር የሚገናኝ ኬብል ነው ማለት ነው። ይሄኛው ያው መሀል ለመሀል ከፍሎ አለማሳየት ነው እንጂ ይሄም ቢሆን የተወሰነ ግማሽ ፓርት መስመሩ ከስረኛው ካለው ከሚኒ ቦርድ ጋር ላይኑ ወይ ደግሞ መስመሩ ይገናኛል ማለት ነው። ስለዚህ እዚህ ጋር እነዚህኞቹ ከመጀመሪያ ካየነው ጋር ለየት የሚያደርገው ምንድነው? ለየሚኒ ቦርድ ኬብል አለው ማለት ነው። በተጨማሪም ስክሪን ኬብላቸው ላይ የስልኮቹ ሞዴል ይጻፍባቸዋል። ያው ሁሉም ባይሆኑ የአንዳንዶቹ ይጻፍባቸዋል። ያ ማለት ግዴታ በሞዴላቸው ብቻ ለስክሪን የሚሆነው የአንዱ ሞዴል ስክሪን ለተለያዩ አይነት ሞዴሎችም እንደሚሰራ እዚህ ጋር ማወቅ አለብን። ለተወሰኑ ለ3 ለ4 አይነት ሞዴሎች ስክሪኖች ሰፖርት ያደርጋል ወይ ደግሞ ይሰራል ማለት ነው። ስለዚህ እዚህ ጋር ልክ እንደምንመለከተው የስክሪን ኬብሎችን ስናይ ወይ ደግሞ ስንመለከት አንዳንዱ ባለ አንድ ኬብል አለ፣ ባለ ሁለት ኬብል አለ። ሲቀጥል ደግሞ ከዛ ጋር ደግሞ ሶስት የሚመስል ኬብልም አላቸው። ወይ ደግሞ ሶስተኛ የምንለው ግን ቅድም እንዳልኳችሁ ሁለተኛ ከምንለው ምንም የተለየ ኖሮት ሳይሆን ከላይ የተወሰነች መሀል ክፍተቶ ለየት ሰንጠቅ አድርጎ ማሳየቱ ብቻ ነው እንጂ ሌላ የተለየ ነገር የለውም። በአራተኛ ደረጃ ደግሞ የምናገኘው ደግሞ መሀል አሻራ ያላቸው አሉ። አሻራ ዲቴክት የሚያደርጉ ወይ ደግሞ አሻራ የሚሰሩ ስልኮች ማለት ነው። እና እነዚህ ስልኮች የአሻራ ፓርታቸው መሀል ላይ ክብ ሆና ተቀምጣለች ማለት ነው። ስለዚህ አንዳንድ ስልኮች እንግዲህ የአሻራ ፓርት ወይ ደግሞ የአሻራ ምልክት ቦታም አላቸው ማለት ነው። እና እነዚህ እንግዲህ በአጠቃላይ ዊዛውት ፍሬም ወይ ደግሞ ከፍሬም ውጭ የምናገኛቸው የስክሪን አይነቶች ናቸው። ስለዚህ እነዚህ ስክሪኖች እንግዲህ በአይነት ደረጃ የዚህን ያህል የሚመስሉ ነው። እንግዲህ በጥራት ደረጃ ደግሞ ስክሪኖችም ይለያል። ሁሉም ስክሪን እንግዲህ አንድ አይደለም። በኳሊቲ ወይ ደግሞ በጥራት ደረጃ ስክሪኖች በነገራችን ላይ ጥራታቸው ላይ ዲስፕሌይ ከማድረግ አንጻር ተቹ ከመስራት አንጻር ሲቀጥል ደግሞ ብራይትነሳቸው ምን ያህል ነው የሚለው ነገር ስንመጣ በጣም ይለያያሉ ማለት ነውና እነዚህ ስልኮች እንግዲህ እዚህ ጋር የምናያቸው ከታች የምናያት የላይት ወይ ደግሞ ኤልኢዲ የምንላት ላይት ኢሚቲንግ ዳዮድ የምንላት ከታች ደግሞ ተበይዳ የምናገኛት ቦታ አለች። እሷ እንግዲህ የኤልኢዲ ቦታ ነች ወይ ደግሞ የላይት ቦታ 3 እግር ወይ ደግሞ 4 እግር ተበይዳ የምናገኛት የላይት ቦታ ነችና እነዚህ እንግዲህ ከፍሬም ውጭ የምናገኛቸው ናቸው። ከፍሬም ጋር ደግሞ የምናገኛቸው ስክሪኖች ደግሞ እንመለከታለን። ይሄ እዚህ ጋር ማሳያችሁ ሳምሰንግ ኤ51 ሞዴል ነው። ስለዚህ የሳምሰንግ ኤ51 ሁለት ስክሪን ተመሳሳይ ናቸው። ተመሳሳይ ሞዴል ሆኖ ሁለት አይነት ስክሪን እዚህ ጋር ማሳያችሁ። አጋጣሚ አንደኛው ማስተር ስክሪን ነው፣ አንደኛው ደግሞ ኤችኬ ስክሪን ነው። ስለዚህ ስቴኤዋቸው ሁለቱ ማስተር ስክሪን እና በኤችኬ ስክሪን መካከል ያለው ልዩነት በደንብ አድርገን መረዳት እንችላለን። ያው እዚህ ጋር በቁጥር አስቀምጬላችሁ እንግዲህ ሁለተኛ ላይ ያለው ማስተር ስክሪን ያለው የስክሪኑ ጠርዝ ላይ ያለችው ጥቁሯ ፓርት ወደ ዳር ነው የወጣው። ይሄ ኤችኬ የምንለው ግን ወደ መሀል ገባ ያለ ነው። በጣም ስክሪኑ ውስጥ ተሸፍኖ ነው ያለውና ኳሊቲው በጣም የወረደ ነው። ኤችኬ ስክሪን በጣም የወረደ ነው። ስለዚህ ልክ እዚህ ጋር እንደምናያቸው በኤችኬ እና በማስተር ስክሪን መካከል ያለው ልዩነት የቀለሙ ጥቁረት መካከል በጣም ወደ ስክሪኑ በጣም የቀረበ ነው። ማስተር የምንለው ግን ከስክሪኑ በጣም የራቀ ነው። ስቲል ጥቁሩ ከለር ምንም አይታይም ማለት እንችላለን ማለት ነው። ስለዚህ ይሄ ልዩነታቸው ነው። ከዛም ውጭ ደግሞ ፍሬማቸውም ይለያያል። በናቸው ፍሬም የፍሬማቸው ቲክነስ ውፍረታቸው ማለት አንዳንዶቹ ወፈር ያለና አንዳንዱ ደግሞ ሳሳ ያለ ነው። ያው ማስተር ሲሆን ወይ ደግሞ አሪፍ ስክሪን ኳሊቲ ሲኖራቸው ፍሬማቸው በጣም አነስ ያለ ነው። ኤችኬ ደግሞ ሲሆን ደግሞ ፍሬማቸው በጣም ወፍራም ነው የሚሆነው። ከዛም ውጭ ከታች የምታገኙት የአሻራ ቦታ ነች። በነገራችን ላይ ስክሪኖቹ ኳሊቲያቸው ላይ ስንመጣም አሻራ ዲቴክት የሚያደርጉ እና አሻራ የማያነቡ አሉ ማለት ነው። ስለዚህ ማስተር ስክሪን አሻራ ያነባል ወይ ካለ
ካላችሁ አሻራ 50 ነው ላያነብላችሁ ይችላል። ማስተር ስክሪን ግን አሪፍ ስክሪን ኳሊቲ ነው። ነገር ግን ኤችኬ ስክሪን ምንለው ሙሉ ለሙሉ አያነብላችሁም። የስክሪኖቹ አይነት እንግዲህ ወይ ደግሞ በጥራት ደረጃ ስንመጣ እዚህ ጋር የመጀመሪያው አሞሌድ ስክሪን ነው። ሁለተኛ ደግሞ ዩኬ ስክሪን ናቸው። አሞሌድ ስክሪን የምንላቸውና ዩኬ ስክሪን የምንላቸው ብዙም ልዩነት የላቸውም። በርግጥ ግን የስክሪኖቹ ኳሊቲ ወይ ደግሞ ጥራት ቀደም ልክ እንዳልኳችሁ ምንድነው አንደኛ ተቻቸው በጣም አሪፍ ነው፣ ፈጣን ነው፣ ፋስት ናቸው። ሲቀጥል ደግሞ ባክ ከለራቸው ብላክ ነው፣ ሙሉ ጥቁር ከለር ነው። ያ ማለት እንግዲህ ከጀርባ ሌላ ከለር የላቸው። አንዳንዶቹ ነጣ ያለ ከለር አላቸው፣ አንዳንዱ ደግሞ ቀላ ያለ ከለር አላቸው እና ይሄ ኖርማሊ ብላክ ከለር ነው ያለው ነው። ስለዚህ ድምቅ ያለ ሃይ ኤችዲ ከለር ነው ያለው። ከዛ ውጭ ደግሞ ብራይትነስ ነው። ብራይትነስ በሚጨምሩበት በሚቀንሱበት ሰዓት ላይ አሪፍ የሆነ ላይት ይሰጣቸዋል ማለት ነው። ሲቀጥል ደግሞ ተቻቸው ታች በምታደርጉበት ሰዓት ላይ በጣም ፋስት እና ቢዚ ወይ ደግሞ ስታክ ነገር አያርጉባችሁም። ስለዚህ እነዚህ እንግዲህ አሞሌድ ደግሞ ዩኬ ስክሪን የምንላቸው በጣም አሪፍ እና በቃ አንደኛና የሚቀመጡ የስክሪን አይነቶች ናቸው። ከዋጋ አንፃር ያው ከፍተኛ ዋጋ አላቸው ማለትም። ስለዚህ እነዚህ ስክሪኖች በጥራት ደረጃ ወይ ደግሞ በኳሊቲ ደረጃ በጣም ምርጥ የምንላቸው ናቸው። አሻራ 100% ዲቴክት ያደርጋሉ። አሻራ ይሰራሉ። አሻራ በደንብ ነው የሚሰሩት። ምንም ችግር የለባቸው። ከሆነ ጊዜ በኋላ አስታክ ያደርገብኛል ተቹም ቢለኝ ሊል ይችላል የሚል ስጋት ምንም የለም። እነዚህኞቹ ላይ 100% የሚሰሩና ምንም ቅሬታ የሌለባቸው የስክሪን ኳሊቲ ደግሞ ጥራት ናቸው ማለት ነው። ብዙ ጊዜ ግን ዋጋቸው በጣም ከፍተኛ ስለሆነ ብዙም ሰው ላይገዛቸው ይችላል። ግን እንደ ተመራጭነት ግን በጣም አሪፍ ናቸው። ስለዚህ እንደዚህ አይነት ስክሪን ለሚፈልጉ ሰዎች እንደዚህ ስክሪን እንደ ምርጫ ቢያደርጓቸው በጣም የተሻለ ነው ማለት ነው። ሲቀጥል የስክሪን ቲክነሳቸው በጣም ስሊም ናቸው። ያ ማለት ስክሪኑ በምንፈልገው ሌቭል ወይ ደግሞ በምንፈልገው ቲክነስ ቀጥታ ፍሬሙ ላይ መጥቶ መግባት ይችላል። ምናልባትም ደግሞ ከነ ፍሬም ካላቸው የፍሬም ችግር የለም። ስለዚህ በስነ ስርዓቱ ከኋላ ያለውን ብቻ ቦርዱ መቅጠም የሚጠበቅባችሁ። ከፍሬም ውጭ የሚሽጡ ደግሞ ካሉ ስቲል ቲክነሳቸው ፍላት ስለሆኑ ቀጥታ ፍሬሙ ላይ በስነ ስርዓቱ መግባት ይችላሉ። ከፍ አያደርግባችሁም፣ ወደ ላይም አይነሱም ማለት ነው። ስለዚህ ይሄ ፓርታቸው አሪፍ ነው። በሶስተኛ የምናገኘው ደግሞ ማስተር ስክሪን ነው። ማስተር ስክሪን እንግዲህ ቅድም ነግራችኋለሁ፣ እሱም በጣም አሪፍ ስክሪን ነው። ምናልባትም ግን አሻራ ያለ መስራት ችግር ሊኖርበት ይችላል። ከዛ ውጭ ደግሞ ብራይትነሱም ሻል ያለ ወይ ደግሞ አሪፍ ነው። ኦልሬዲ ከዩኬ ከምንለው ስክሪን ብዙም የሚተናነስ ነገር የለውም። ግን 100% ደግሞ ኤችኬ የምንለው ስክሪን ሙሉ ለሙሉ በዛ ስክሪን ዋስትና ወስዶ መስራት ምንም የሚያዋጣ ነገር አይደለም። ምክንያቱም ብራይትነሱ በጣም የወረደ ነው። ስቲል ብራይትነሱ ላይጨምሩላ ይችላል። ሲጨምሩት የማይጨምር ሲቀንሱት የማይቀንሱላ ሊሆን ይችላል። ሲቀጥል ባክ ከለሩ ብላክ አይደለም። ስቲል የራሱ ነጣ ያለ ከለር አለው። ሲበራ ስቲል መጀመሪያ እንደምናውቀው አይነት ስክሪን ከለር አናገኝለትም። በጣም የወረደ የስክሪን ኳሊቲ ነው የምናገኝለትና ስለዚህ ታቹ ደግሞ ሙሉ በቃ አይሰራም ማይችላችሁ እየሰራ አንዳንድ ጊዜ ስታክ ያደርጋል። ድጋሚ ስልኩን ሪስታርት አድርጋችሁት ካልሆነ በስተቀር ታቹ ሊይዝባችሁ ይችላል። ምንም ዋስትና የሌለው ስክሪን ነው። ስለዚህ ቢቻል ከነዚህ ከሶስቱ የተሻለውን ስክሪን መርጠን ብንገዛ የተሻለ ነው ማለት ነው። ምክንያቱም የስክሪን ኳሊቲ ወይ ደግሞ ጥራት በጣም ወሳኝነት ነው ያለው እና ስክሪን በሚሰበርበት ሰዓት ላይ አሪፍ ስክሪን መግዛት ተመልሶም የራሱን ስልክ የማግኘት ያክል ነውና አንዳንድ ጊዜ ዋጋ ያው ፍራቻ በሚለው ሶስተኛ ወይ ደግሞ አራተኛው ስክሪን የምንገዛበት ጊዜ አለ። ግን ብቻ አንደኛው ስክሪን ወይ ደግሞ ማስተር ካልሆነ ማስተር ቢገዛ የተሻለው ማለት ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።